የሀበሻ ሴት በጣም ጠንካራ ናት፣ ጎበዝ ናት፣ ጀግና ናት ይባላል። እውነት ነው። ጀግና ናት፣ ጎበዝ ናት። የማይታለፉ የሚመስሉ ነገሮችን ሁሉ የምታልፍ፣ የማይቻሉ የሚመስሉ ነገሮችን ሁሉ የምትችል ናት። ታዲያ ይሄ ጥንካሬዋ ምንድን ላይ ነው ስንል አብዛኛውን ጊዜ የእውነት ከፈተሽና ካየነው በጣም አብዛኛው ፐርሰንት ጉልበት ላይ ነው ጥንካሬዋ። ይሄ ዘመን ደግሞ ጉልበትን ሳይሆን ብልሃትና እውቀትን የሚፈልግ ዘመን ነው። ታዲያ ያቺን ብልህና በእውቀት የተሞላች ጎበዝ ሴት መሆን ከፈለግሽ ይህን ቪዲዮ እስከ መጨረሻው ተከታተዩ። ቃል ኪዳን ተፈራ እባላለሁ። በተለያየ ሶሻል ሚዲያዎች ላይ ሴቶችን በማበረታት እታወቃለሁ። አንቺም ደግሞ እዚህ ቻናል ላይ ከተቀላቀልሽ እንድትበረቺ፣ እንድትጠነክሪና የምትፈልጊያትን ሴት እንድትገነቢያት አግዝሻለሁ። ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ላይክ እና ሼር በማድረግ ጀምሪ። ወደ ሀሳባችን እንግባ። አሁን ላይ እያየ ነው ያለነው ትክክለኛ እውነት አለ። ጊዜው የውድድር ነው። ስትወዳደሪ ደግሞ ማሸነፍ የምትችይበት የሆነ መንገድ አለ። ታዲያ ይሄ መንገድ በትግልና በጉልበት የሚመጣ ይመስልሻል? እስካሁን እኮ ብዙ ታግለሻል። አብዛኛው ሴት በጣም እታገላለሁ፣ እለፋለሁ፣ የምፈልግበት ቦታ ላይ ግን መድረስ አልቻልኩም፣ የምፈልጋቸውን ነገሮች ማሳካት አልቻልኩም ይላሉ። ታዲያ ግን አሁን ያሳኩ ሴቶች የሉም? አሉ፣ በሚገባ። ታዲያ አሁን የምናወራው ግን በትክክለኛው መንገድ ብቻ ስላሳኩ ሴቶች ነው። አንቺስ በትክክለኛው መንገድ እውነተኛ ጥበብን ተጠቅመሽ እንዴት ነው ማሸነፍ የምትችይው? ዛሬ በጣም ቆንጆ ምሳሌ እሰጥሻለሁ። እንግዲህ ኢትዮጵያ ውስጥ ብትታወቁ ሁላችን የምናውቃት ንግስት አለች። እቺም ንግስተ ሳባ ናት። እሷን ምሳሌ እያደረግን ሳይንቲፊክ የሆኑ ለአንቺ የሚጠቅሙ ቆንጆ ስትራቴጂዎችን አካፍልሻለሁ። እንግዲህ 4 መንገዶችን ነው የምነግርሽ። እነዚህ 4 መንገዶች ህይወትሽ ላይ ከተገበርሻቸው እመኚኝ ከማይሆን ልፋትና ከማይሳካ ትግል ትድኛለሽ። ወደ መጀመሪያው እንሂድ። የመጀመሪያው ብልህ ሴት በስሜት ሳይሆን በስሌት ምላሽ የምትሰጥ ናት። በህይወትሽ የሚመጡ እያንዳንዱ አጋጣሚዎች አንቺ ላይ ተጽዕኖ የሚፈጥሩት በምትሰጩ ምላሽ ልክ ነው። ለምሳሌ ያህል በህይወትሽ መጥፎ አጋጣሚ ሊፈጠር ይችላል። መከዳቶች ሊሆኑ ይችላሉ፣ ስለ አንቺ የሚነገሩሽ መጥፎ ንግግሮች፣ የተለያዩ ነገሮች። ታዲያ እነዚህ ነገሮች አንቺ ህይወት ላይ ተጽዕኖ የሚፈጥሩት የሚቆሙትም ሆነ የሚቀጥሉት አንቺ በምትሰጫቸው ምላሽ ልክ ነው። ወዲያው ወስነሽ መጥፎ ምላሾችን አታንጸባርቂ፣ ወይም ደግሞ ወዲያው ወስነሽ ጥሩ ነገሮችን አትናገሪ። ለምትናገሪያቸው ነገሮች፣ ለምታደርጋቸው ነገሮች ትንሽ ጊዜ ስጩ። ሌላው ደግሞ ጥሩ እድሎች ወደ ህይወትሽ መጥተው ሊሆን ይችላል። አንዳንድ ጊዜ እድሎች እንግዲህ በጣም በሚገርም ሁኔታ ወደ ህይወታችን ይመጣሉ፣ ምንፈልጋቸው ምንጓጓላቸው ነገሮች። ነገር ግን የሚመጡ እድሎች ሁሉ እድሎች ወይም ደግሞ ለአንቺ የሚያስፈልጉ ነገሮች ላይሆኑ ይችላሉ። ለምሳሌ ያህል የምትጠብቂ የሆነ ስራ ሊኖር ይችላል፣ ወይም ደግሞ የሆነ ቢዝነስ መጀመር ፈልገሽ ስለሆነ ነገር ትሰሚያለሽ፣ በጣም አዋጭ የሆነ ነገር እንዳለ ትሰሚያለሽ። ታዲያ ግን ስለሰማሽ ብቻ ወደዛ ውሳኔ ወስነሽ ወዲያው እንዳትገቢበት። አንዳንዴ ቆም ብለሽ ማስተዋል፣ ማሰላሰል፣ ስለዛ ነገር የሚያውቁ ሰዎችን መጠየቅ፣ ማንበብ፣ መመራመር ያስፈልግሻል። ዛሬ የምትወስኝ ውሳኔ ዛሬሽን ብቻ ሳይሆን ነገሽን፣ ከነጎዳሽን፣ ህይወትሽን በሙሉ የሚጎዳና የሚጠቅም ሊሆን ይችላል። ስለዚህ ለምታደርጊያቸው ነገሮች ሁሉ ሁሌም ቢሆን ማሰላሰል እና በስሌት ማመዛዘን ይኖርብሻል። አውቃለሁ ነገን የሚያውቀው ፈጣሪ ብቻ ነው። ነገ የምትፈልጊው ውጤት ይምጣ ይምጣ አንቺ ላታውቂው ትቻለሽ። ነገር ግን ዛሬ በምታደርጊያት ጥንቃቄ ነገሽን የበለጠ ልትጠብቂውና የማይሆን ነገር ውስጥ ከመግባት ልታተርፊው ትቻለሽ። ይህን ስልሽ ደግሞ በስራ ብቻ ሳይሆን ሪሌሽንሽፕ ላይም ወደ ትዳርም ስትገቢ አንዳንድ ጊዜ ነገሮች መልካምና ጥሩ መስለው ወደ አንቺ ሊመጡ ይችላሉ። ያኔ ግን ይሄ ነገር የምር የሚያዛልቀኝ ነው፣ የምር ትክክል ነው የሚለውን ነገር በተቻለሽ መጠን ከፈጣሪሽ ጋር በመመካከል አንቺም ደግሞ የምትችውን ብልሃት በመጠቀም ሴት ነሽና ብልሃትሽን በመጠቀም ማጣራትን ልመጂ። ወደ ሁለተኛው እንግባ። ሁለተኛው ብልህ ሴት የማህበረሰቡን ትረካ በራሷ እውቀት የምትፈትሽ ናት። ለምሳሌ ያህል ያው ንግስተ ሳባን እናንሳት። ይቺ ሴት ስለ ንጉስ ሰለሞን ጥበብ ስትሰማ እንግዲህ ሁሉን የሚችል ሁሉን ነገር የሚያውቅ ነው ብለው ነበር የነገሯት። ታዲያ ግን የማህበረሰቡን ትረካ ሰምታ ቢሆን የሚሄደችው እሷ ግን በራሷ እውቀት መመርመር ፈልጋ ነበር። ስለዚህም የራሷን ጥያቄ አዘጋጅታ በራሷ መንገድ ጥበቡን አረጋግጣለች። ታዲያ አንቺም በማህበረሰቡ የሚጫንብሽ ብዙ ነገር ይኖራል። ሴት ልጅ እኮ እንደዚህ ናት፣ ከዚህ እድሜዋ በኋላ ይሄ ነገር አይሆንላትም፣ የሚሰጣት የእድሜ ገደብ አለ፣ የአቅም ገደብ አለ። የሚሰጥሽን እያንዳንዱን ገደብ ይሄ ነገር ትክክል ነው አይደለም የሚለውን ነገር በደንብ አጥኙ። ማንኛውም አይቻልም አይሆንም የሚባሉ ነገሮችን የማይቻሉበትን ምክንያት የሚቻሉበትና የሚሆኑበትንም ነገር በማጥራት እንጂ ሰው ስላለ ማህበረሰቡ ስለተስማማበት ብዙ ሰዎች ትክክል ነው ብለው ስላመኑ ብቻ አታድርጊው። አንቺ የራስሽ የሆነ መንገድ አለሽ። በራስሽ መንገድ መራመድ ስትችይ ብዙ ነገሮችን ማትረፍ ትቻለሽ። ብዙ ሴቶች ትክክል ያልሆነውን የማህበረሰብ ትርክት በመስማት ከህልማቸው ተደናቅፈዋል። ማድረግ የሚችሉትን ማበርከት የሚችሉትን ሁሉ ሳያበረክቱ ቀርቷል። ታዲያ አንቺም ይሄ እጣ ፋንታ ወደ አንቺ እንዳይመጣ በምትችይው ያህል
መመርመርና በእውቀት መደገፍን ተለማመጂ። አንቺ ማድረግ የምትችውን ነገር ከማድረግ ደግሞ ወደኋላ እንዳትይ። ወደ ሶስተኛው እንግባ። ወደ ቀጣዩ ከመግባታችን በፊት እስካሁን ያነሳኋቸው ሀሳቦች ከተመቹሽ ኮመንት ላይ አስቀምጪልኝ። እንዲሁም ደግሞ ሰብስክራይብ በማድረግና የደውል ምልክቱን በመጫን ከዚህ በኋላ መለቃቸውን ቪዲዮዎች በቶሎ እንዲደርሱሽ ማድረግ ትችያለሽ። እንዲሁም ለምትወጃትና እድገቷን ለምትፈልጊው እህትሽ ሼር አድርጊላት። ወደ ቀጣዩ እንግባ። ሶስተኛው የራስሽን ነገር ገንቢ። አሁንም የንግስተ ሳባ ምሳሌ እዚህ ጋር እመጣልሻለሁ። እንግዲህ ንግስተ ሳባ የራሷን መንግስት ስትመራ የተለያዩ የዕጣን፣ የወርቅ እንዲሁም ደግሞ የቅመማ ቅመም ንግድ መስመሮች ነበሯት። ስለዚህ እጇ ላይ ሰፊ ሀብትና ስልጣን ስለነበረ እያንዳንዱን ውሳኔዎቿን የምትወስነው ከፍርሃት፣ ከጭንቀት፣ ከማጣት ሳይሆን ከመትረፍረፍ ነበረ። ያ ደግሞ ብዙ ነገሮችን ለማስተካከል እድል ሰጥቷታል። አንቺም በእውቀት፣ በገንዘብ፣ በስኪል በተለያየ ነገር ራስሽን ለማሳደግ ሞክሪ። ያለሽን ነገር መጠቀም ብቻ ሳይሆን ከዛም በተጨማሪ ደግሞ ሊያሳድጉሽ የሚችሉ ነገሮችን መማር። አሁን ያለንበት ዘመን ለብዙ ነገር ምቹ ነው። ሶሻል ሚዲያው ክፍት ነው። አንቺ በምትፈልጊው መንገድ መጠቀም ትቻለሽ። ልጥፋም ካልሽ የምትጠፊበት፣ ልደግም ካልሽ የምታድጊበት ብዙ ነገር አለ። ይህንን ተጠቅመሽ ደግሞ ማደግ ትቻለሽ። እንግዲህ ንግስተ ሳባ እውቀትን ወይም ጥበብን ለማግኘት በረሃ አቋርጣ ሄዳ ነበር። አንቺ ግን በረሃ ማቋረጥ ሳይጠበቅብሽ፣ ከቤትሽ መውጣት ሳይጠበቅብሽ ብዙ ስኪሎችን ቤትሽ ሆነሽ መማር ትቻለሽ። ብዙ ስራዎችን ከቤትሽ ሆነሽ መስራት ትቻለሽ። ብዙ ነገሮችን ማሳካት ትቻለሽ። ስለዚህ ያለሽን እድል ተጠቅመሽ እንደ ዘመናዊ ሴት ለማደግ ሞክሪ። መሞከር ብቻ ሳይሆን ደግሞ አድርጊው። አለበዛ ግን ውሳኔሽ በሌሎች ሰዎች ቁጥጥር ስር ከሆነ የምታረጊያቸውን ነገሮች ሁሉ የምታረጊው ከፍላጎት ሳይሆን ከፍርሃት ነው። ፍርሃት ያለበት ቦታ ደግሞ ጥበብ የለችም። ጥበብን ለማምጣት ከፍርሃትሽ ለመውጣት ራስሽን በተቻለሽ አቅም አሳድጊው። ወደ አራተኛው እንግባ። አራተኛውና የመጨረሻው ደግሞ በነፃነትሽና በክብርሽ የማትደራደሪ ሴት ሁኚ። አንቺ የሆነ ነገር ፈልገሽ ወደ ሆነ ሰው ስትሄጂ አንቺም ለዛ ሰው የምትሰጪው ነገር ይኖርሽ። በነፃ ለመቀበል አትሞክሪ። ንግስተ ሳባ ወደ ንጉሥ ሰለሞን ስትሄድ ባዶ እጇን አልሄደችም። ምንም የሞላው የተትረፈረፈው ቢሆን እንኳን እሷም ደግሞ እጅ መንሿን ይዛን ሄደችው። ከሱ ስትቀበል መስጠት ያለባትንም ነገር እንዳለ ታውቃለች። ታዲያ ሰዎች ለአንቺ ክብር የሚኖራቸው ነፃነትሽን የሚሰጡሽ በሰጡሽ ልክ መመለስ ስትቺ ነው። የትኛውም ንግድ ቦታ ሄደሽ ማንኛውም አይነት ነገር ስትገበያይ ለተገበያየሹ ነገር ተመጣጣኝ ዋጋ ትከፍያለሽ። ለምታገኛቸው እውቀቶች፣ ለምታገኛቸው ጥበቦች፣ ለምታገኛቸው እያንዳንዱ አገልግሎቶች አንቺም ያንን ተመጣጣኝ ዋጋ ለመክፈል ልመጂ። በትዳርሽ ሊሆን ይችላል፣ በቢዝነስሽ ሊሆን ይችላል፣ ከማህበረሰቡ ጋር ባለሽ ግንኙነት ሁሌም ቢሆን ሰዎች ለአንቺ ነፃነት የሚሰጡሽ የመወሰን መብትሽን የሚጠብቁት ከነሱ ጠባቂ ሆነሽ ስትገኝ ሳይሆን አንቺም ለነሱ የምታበረከቺ ስትሆኝ ነው። ስለዚህ በተቻለሽ አቅም ለምትቀበያቸው ነገሮች ሁሉ የምትሰጪው ነገር ይኖርሽ። እነዚህን 4 ሀሳቦች በትክክል ከተገበርሻቸው የምትፈልጊውን ለማሳካት ለአንቺ በጣም ቀላል ነው የሚሆነው። ጥበበኛ ሴት ደግሞ የተባለችውን ነገር ታደርጋለችና አድርጊው፣ ሞክሪው። ያገኘሽውን ውጤት ደግሞ ኮመንት ላይ ጻፊልኝ። በቀጣይ ደግሞ በጣም በቆንጆ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንልሽ። እንድንወያይበት ቪዲዮም እንድንሰራበት የምትፈልጊው ማንኛውም ሀሳብ ኮመንት ላይ ጻፊልኝ። አነባለሁ፣ እመልሳለሁኝ። አመሰግናለሁ። መልካም ጊዜ